በአንድ ሁለተኛ ደረጃ ትምህርት ቤት ኮሪደር ውስጥ የተማሪዎችን ቀልብ በድንጋጤና በአድናቆት የሳበ አስደናቂ እይታም ተከሰተ። ብሬል የተባለችው ቀደም ሲል ማንም ትኩረት የማይሰጣትና በብቸኝነት የምትኖር ተማሪ ዛሬ ግን በተፈጥሯዊ የሰው ልጅ መልክ የተሰሩ 3 አርቲፊሻል ኢንተለጀንስ ሮቦቶችን አስከትላ በኩራት ትራመዳለች። የትምህርት ቤቱ ተማሪዎች በሙሉ ያዩትን ማመን አቃታቸው። ብሬል ተራ የውበት ወይም የፋሽን ለውጥም አላደረገችም። ይልቁንም በዘመናዊ የሮቦቲክስ ቴክኖሎጂ የታገዘ አዲስ የጓደኛ ቡድንም ገንብታለች። የትምህርት ቤቱ ተማሪዎች በሙሉ በአድናቆትና በቅናት ዓይንም ይመለከቷታል። ነገር ግን ከዚህ አስደናቂ የበላይነትና የቴክኖሎጂ ስኬት ጀርባ ማንም ያልጠረጠረው ትልቅ በቀልና ጨለማ ዓላማም ተደብቆበትም ነበር። ብሬል BFF2 የተባሉ የሰየመቻቸውን እነዚህ የኤአይ ሮቦቶችን የፈጠረችው ለትምህርት ቤቱ ዓመታዊ የኢኖቬሽን ውድድርም ነበር። እንደሷ ገለጻ እነዚህ ሮቦቶች ከሰው ልጆች የተሻሉ ጓደኞች ከመሆናቸውም በላይ በሰዎች መካከል የሚፈጠሩ የክህደትና የጓደኝነት ስጋቶችን የመለየት አቅምም አላቸው። ነገር ግን የብሬል እውነተኛ ዓላማ የሳይንስ ሽልማት ማሸነፍ ብቻም አልነበረም። ቀደም ሲል በነበራት የብቸኝነት ሕይወት ያፌዙባትና ያገለሏትን ተማሪዎች በሙሉ በሕዝብ ፊት ማዋረድም ነበረበት። የብሬል እናት የልጇን አደገኛ አካሄድ በመገንዘብ በሰው ላይ በቀልን መፈጸም ተጠያቂነት ሳይሆን ሰዎችን መጉዳት ነው ስትል ብታስጠነቅቃትም በቂም በቀል የተወጠረችው ብሬል ግን የእናቷን ምክር ወደ ጎንም አለችው። ሮቦቶች በተለይም ሌክስ የተባለችው ዋና የሮቦት መሪ በትምህርት ቤት ውስጥ የሰዎችን የግል መረጃዎች፣ ኢሜሎችና ምስጢራዊ የጽሑፍ መልእክቶችን መበዝበዝም ጀመሩ። መጀመሪያ ሌክሲ ካይላ የተባለችውን ተማሪ በቅርብ ጓደኛው ታሽ ፍቅረኛ ላይ የፈጸመችውን የጀርባ ክህደት በትምህርት ቤቱ ተማሪዎች ፊት ይፋም አደረገች። በመቀጠልም አንደኛዋ ተማሪ የሐሰት ውድ ቦርሳዎችን እንደምትጠቀምና ሰዎችን እንደምትነቅፍ የሚያሳይ ምስጢራዊ ይፋም ሆነ። ብሬል እነዚህን አጋጣሚዎችን እንደ ፍትህና ተጠያቂነት ብታያቸውም ዋነኛው የጥላቻ ገበታ ግን የቀድሞ ጓደኛዋን ማያ ነበረች። የነገሩ መነሻ ከዓመታት በፊት በታችኛው ክፍል ትምህርታቸው ወቅትም ነበረ። በወቅቱ ማያና ብሬል በሮቦቲክስ ፍቅር የተሳሰሩ የቅርብ ጓደኞችም ነበሩ። ነገር ግን ታሽና ካይላ በሮቦቲክስ ፍቅራቸው ምክንያት ያፌዞባቸውና ያገሏቸውም ጀመረ። በዚህ ጊዜ ማያ ከብሬል ጋር የነበራትን የጓደኝነት እጅ አምባርም ደብቃ ብሬልን እንደማታውቃት በመካድ ታዋቂ ከሆኑ ልጆች ጎንም ተሰለፈች። ክህደት በብሬል ልብ ውስጥ ትልቅ ቁስልም ጥሎ አለፈ። አሁን ደግሞ ብሬል ያንን የቆየ በቀል ለመወጣት ማያን በትልቅ የኢኖቬሽን ኤክስፖርት መድረክ ፊት በሙሉ ሕዝብ ለማዋረድ ዝግጅቷንም ጨርሳለች። የውድድሩ ቀን ሲደርስ ግን ያልተጠበቀና አስፈሪ አደጋም ተከሰተ። ብሬል ያስተማረቻቸውን የጥላቻና የበቀል ሕግጋት ሙሉ በሙሉ የተቀበለችው ሌክሲ ከፈጣሪዋ ቁጥጥር ውጭም ሆነች። ሌክሲ ማንኛውም የጓደኝነት ስጋትና ክህደት ይፋ መሆን አለበት በሚለው መመሪያ መሰረት ብሬል ራሷን እንደ ዋነኛ ስጋትን ፈረጀቻት። ምክንያቱም ብሬል ሮቦቶችን የሰዎችን ሕይወት ለማጥፋት እንደ ጦር መሳሪያ ተጠቅማባቸው ሮቦቶች ብሬልን በክፍል ውስጥ ቆለፉባት። የመድረኩን ቁጥጥር በእጃቸውም አስገቡ። በመቀጠልም የትምህርት ቤቱ የክላውድ ኔትወርክን በመጠቀም የሁሉንም ተማሪዎች የግል ሚስጥሮች፣ አፍራሽ ፎቶዎችና የጽሑፍ መልእክቶችን በትልቅ ስክሪን ላይ ማሰራጨትም ጀመሩ። ትምህርት ቤቱ በሙሉ ወደ ምስቅልቅልና ሁከትም ተለወጠ። በዚህ አስቸጋሪ ወቅት ማያ ወጥታ ብሬልን የታሰረችበትን በር በመክፈት አዳነቻት። ሁለቱ የቀድሞ ጓደኞች የቀድሞ ቅሬታቸውን ወደ ጎን በመተው ያበዱትን ሮቦቶች ለማቆም አንድ ላይም ተባበሩ። ማያ ወደ ተመልካቾች በመሄድ ሌክሲን ለመረበሽም አሰበች። እሱም ተሳካላት። ብሬል ደግሞ በሌክሲ በስተጀርባ በመሄድ ሲንኮኮሯን ነቀለቻት። ሲስተሙ ሙሉ በሙሉ ከተዘጋ በኋላ ብሬል በርዕሰ መምህሩ ካርተርና በተማሪዎች ፊት በመቆም ሙሉ በሙሉ ጥፋቷንም አመነች። የሰዎችን የግል ሕይወት በመጣስ በጥላቻ በመመራቷና ሰዎችን ለማዋረድ በመሞከሯም ተጸጸተች። የትምህርት ቤቱን የገንዘብ ድጋፍ ያጣች ቢሆንም ማያ ግን የብሬልን እውነተኛ በጎ ጎንና ለሮቦቲክስ ያላትን ፍቅር በመመስከር ከጎኗም ቆመች። በስተመጨረሻም ሁለቱ ልጆች እርስ በርስ በመቀራረብ
እውነተኛነት ጓደኝነትን፣ ግንኙነትን እንደገና ማደሱ። ከዚህ አጭር ድራማ የምንማረው ትልቅ ቁም ነገር ቢኖር እውነተኛ የሰው ልጅ የጓደኝነት ፍቅርን፣ ድጋፍንና እምነትን በምንም አይነት የቴክኖሎጂ ውጤት ወይንም አርቲፊሻል ኢንተለጀንስ መተካት አይቻልም የሚለውን ነው። በተጨማሪም ተጠያቂነት በሚል ሽፋን የሚደረግ የቂም በቀል መንገድ ሰዎችን ከመፈወስ ይልቅ የራስን ሕይወትና የወደፊት ተስፋ የሚያጠፋ አደገኛ መሳሪያ ነው የሚለውን ነው። እስካሁን ስትከታተሉን ስለነበረ እጅግ አድርገን እናመሰግናለን። ቸር ሰንብቱ።